ይህ ኬንያውያን ሹፌሮችና ዜጎች መንግስታቸውን ያንበረከኩበትን አስገድደው ለድርድር ያስቀመጡበትን የጨመረውን የነዳጅ ዋጋ ያስቀነሱበትን ህዝባዊ አመጽ የሚገልጽ ዓለም አቀፍ ዜና ነው። ይህኛው ጉድ ደግሞ የኢትዮጵያ ሹፌሮች በየዕለቱ ከሚያሳልፉት መከራ መካከል ዓለም አቀፍም ሆነ አገር አቀፍ ሚዲያ ከማይዘግባቸው መከራዎች መካከል አንዱ ነው። ይህ በምስሉ ላይ የሚታየው የህዝብ አውቶቡስ ነው። ባሳለፍነው ግንቦት 11 ኦሮሚያ ክልል ውስጥ አሊዴሮ አካባቢ በጥይት ተመታ። ከመንገድ ወጥቶ ተጋጭቶ ሲቆም ተሳፋሪዎቹ ታፍነው ተወሰዱ። የኢትዮጵያ ሹፌር መጀመሪያ የመኪናው ነዳጅ እንዲወደድበት በአንድ ጊዜ ለአንዲት ሊትር 167 ብር እንዲከፍል ይገደዳል። ይህንን በውድ የሚገዛውን ነዳጅ ሞልቶ አገልግሎት ሰጥቶ ህይወቱን ለመምራት ቤተሰቡንም ለማስተዳደር ይንቀሳቀሳል። ከዚያም መንግስት ያስታጠቃቸው አሊያም መንግስት ሊቆጣጠራቸው ያልቻለ ወይም ሊቆጣጠራቸው ያልፈለገ ታጣቂዎች በጠመንጃዎቻቸው አፈሙዝ ጎዳና ላይ ተደብቀው ይጠብቁታል። ይገደላል፣ ንብረትም ይወድማል። እንዲህ ያለ ህይወት የሚመራ የኢትዮጵያ ህዝብ ባለበት ምስራቅ አፍሪካ ውስጥ የኬንያ ህዝብ ሰላማዊና ዲሞክራሲያዊ ህይወት ያለው ሆኖ እየኖረ እያለ የአገሩ መንግስት የነዳጅ ዋጋ ላይ እየፈራ እየተባ 20% ጭማሪ አደረገ። ከዚያ በኋላ ኬንያውያን ተጠራሩ። እነዚያ የፕሬዝዳንታቸውን ሙሉ ካቢኔ በአመፅ ያስቀየሩት ኬንያውያን ተጠራሩ። እነዚያ የአይኤምኤፍ ምርኮኛ ሊያደርጋቸው የነበረውን መንግስታቸውን ተቃውመው አዋጅ ያስቀሩት ሐራምቢ አሉ። እነዚያ በአገራችን ላይ የአሜሪካ የጤና ቅኝ ግዛት ፖሊሲ አይተገበርብንም ብለው መንግስታቸውን የከሰሱት የጆሞ ኬንያታ ልጆች በኢራን ጦርነት ሰበብ ነዳጅ ሲጨመርባቸው የነጻነት አደባባይን በናይሮቢ የፎርት ጂሰስ አደባባይን በሞምባሳ ከበቡ። የናይሮቢ ህዝብ በነዳጅ ላይ ዋጋ ሲጨመርበት እንደ አዲስ አበባ ሰው ተሰልፎ የሚገዛ ሳይሆን ሰልፍ የሚወጣ ነውና አውራ መንገዶችን አጥለቀለቀ። የኬንያ ህዝቦች መንግስት የጨመረውን የነዳጅ ዋጋ ያንሳ ብለው ተነሱ። ከጫፍ ጫፍ ተንቀሳቀሱ። አንድ ሆነው ለጋራ ጥያቄ ተጠራርተው ከባለፈው ሰኞ ጀምሮ ለአደባባይ ዋሉ። Fury over another fuel price hike in Nairobi as protesters poured onto the streets, setting bonfires, barricading roads. ኬንያውያን እንደ ኢትዮጵያውያን ከ18 ብር 167 ብር የደረሰ የዋጋ ጭማሪ ባለፉት ዓመታት አይተውም አጋጥሟቸውም አያውቅም። የአብይ አህመድ መንግስት ስልጣን ላይ ሲወጣ 18 ብር ይሸጥ የነበረን የነዳጅ ዋጋ በየወሩና 3 ወሩ እየጨመረ 167 ብር አስገብቶታል። ይህም ብልጽግና የጨመረውን የነዳጅ ዋጋ 828% ያደርሰዋል። በተመሳሳይ ዘመን ውስጥ ባለፉት 8 ዓመታት በኬንያ የተጨመረው የነዳጅ ዋጋ 66% ብቻ ነው። 828% ጭማሪ የተደረገበት የኢትዮጵያ ሹፌርና ህዝብ ነዳጅ ለመግዛት ተሰልፎ በሚያድርባት የምስራቅ አፍሪካ ቀጣና ከአዲስ አበባ በስተደቡብ የሚገኙት ኬንያውያን ግን ዘንድሮ ብቻ 20% ተጨመረብን ብለው ለተቃውሞ ጎዳና ላይ ተገናኝተዋል። በኢትዮጵያ ውስጥ ብልጽግና ከመስከረም ወዲህ ብቻ የጨመረው የነዳጅ ዋጋ በፐርሰንት ቢሰላ 38 በመቶ ነው። በዘንድሮ ዓመት ኬንያውያን የተጨመረባቸው 20% ብቻ ነው። በኢትዮጵያ ውስጥ መንግስት የነዳጅ ዋጋ ላይ ጭማሪ አድርጎ የሚሰበስበውን ገንዘብ መልሶ የአገሩን ዜጋ ለመግደል የሚጠቀምበትን ጠመንጃ ይገዛበታል። በኬንያ ግን የነዳጅን ዋጋ መንግስት ቢጨምር ቢያንስ ትምህርት ቤትና ጤና ጣቢያ ይገነባል። በኢትዮጵያ የነዳጅ ዋጋ ቢጨመር ነዳጅ ተሰልፎ የገዛውን ሹፌር የሚገድል ታጣቂ እንዲሰማራ ይደረጋል። በኬንያ ግን ነዳጅ ዋጋን ቢጨምር 24 ሰዓት አገሩን ሰላም የሚያደርጉ ወታደሮች ደመወዝ እንዲጨመርላቸው ሊያደርግ ይችላል። እንዲያም ሆኖ የኬንያ ህዝብ ይህንንም ቢሆን ፍትሐዊና ተገቢ ነው ብሎ አልወሰደውም። የናይሮቢ ህዝብ እንደ አዲስ አበባ ነዋሪ አይደለምና ጭቆናን በዝምታ የሚያልፍ ዝርፊያን የሚችል አልሆነም። ኬንያውያን እንደ ኢትዮጵያውያን እየተዘረፉ እየተገረፉና እየተዘለፉ የሚኖሩ አይደሉምና ውሳኔውን ተቃወሙ። ታክሲ ነጂዎች፣ የማታቱ አሽከርካሪዎች፣ የቦዳ ሰራተኞች የሥራ ማቆም አድማ አደረጉ። ህዝቡ አደባባይ ላይ ወጣ። The government says it's doing what it can to keep the price of fuel down. ለነጻነት ዋጋ መክፈልን ያለውን ጠቀሜታ የሚያውቀው የኬንያ ህዝብ መብቱን ለጥቁር ቅኝ ገዢዎች መስጠትን አልለመደምና የታክስ ህግን አንበርክኮ ከሩቶ መንጋጋ እንዳስወጣው ሁሉ የነዳጅ ዋጋ ጭማሪ ሊያስጥል እንዲሁ አድርጓል። የዊልያም ሩቶ መንግስት እንደ አብይ አህመድ በቴሌቪዥን መጥቶ ህዝብ አይሳደብም፣ ነዳጅ አጥቶ የቆመ መኪና የለም እያለ አይሳለቅም። ዓለም ያደነቀኝን ሰውዬ እናንተ የማታዩ የማትሰሙ እውነትም ዕውቀትም የሌላችሁ እያለ የአገሩን ህዝብ አይዘልፍም።
ይልቁንም ከአውቶቡስ ነጂዎችና አሽከርካሪዎች ማህበራት ጋር ተመካክሮ የነዳጅ ዋጋ ጭማሪውን ለመቀነስ ተስማምቶ ከጨመረውም ላይ 16 ሽልንግ አስቀንሶ በጊዜያዊነት የተቃውሞ ሰልፍ ቆሟል። የዊልያም ሩቶ ጽህፈት ቤት ኃላፊ እንደ አብይ አህመድና የጽህፈት ቤታቸው ኃላፊ የሚያሸንፈን የለም እያሉ የሚሸልሉ ሳይሆኑ በህዝባችን ተሸንፈናል፣ የጨመርነውን የነዳጅ ዋጋ ለመቀነስ ከማህበራችሁ ጋር ተነጋግረናል እያሉ ሲናገሩ የሚደመጡ ናቸው። የውሳኔው ተቃዋሚዎች ለመንግስት የሰጡትን ቀነ ገደብ 1 ሳምንት አድርገዋል። መንግስትም በ1 ሳምንት ውስጥ ውሳኔን አስተካክዬ እመጣለሁ ብሎ በቴሌቪዥን ቀጠሮ ሰጥቶ መግለጫ ሰጥቷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ሙርኮመን It was agreed that there was need for negotiations. በመንግስትና በትራንስፖርት ዘርፉ ባሉ ባለድርሻ አካላት መካከል በከፍተኛ ደረጃ ድርድርና ውይይት ማድረግ እንደሚያስፈልግ ስምምነት ላይ ተደርሷል። ይህ ድርድር በሚቀጥለው 1 ሳምንት ውስጥ መካሄድ አለበት ነው። በነዳጅ ዋጋ መጨመር ምክንያት በተሽከርካሪና አሽከርካሪዎች ባለቤቶች እየተደረገ ያለው የሥራ ማቆም አድማ እስከ ማክሰኞ ሜይ 26 2026 ድረስ ለ1 ሳምንት እንዲታገድ ተወስኗል። አድማው ለ1 ሳምንት የታገደበት ምክንያት መንግስትና ባለድርሻ አካላት ተቀምጠን ለመወያየትና ለመደራደር ምቹ ጊዜና ሁኔታ ለማግኘት ብለን ነው። To provide an avenue for consultation, negotiation between the government and the stakeholders. ከህዝቤ ጋር ልደራደር ከሀገሬ ማህበራት ጋር ልነጋገር የሚል መንግስት በእርግጥም የሚያስጎመጅ ነው። የሥራ ማህበሮቼ ከመንግስት ጋር ተደራድረው መፍትሄ ያመጣሉ ብሎ ለ1 ሳምንት ቀጠሮ ሰጥቶ ወደ ቤቱ የሚመለሰው ህዝብ የንቃትና የብቃት ደረጃው ምን አይነት እንደሆነ የሚያሳይና ወይ መታደልም የሚያስብል ነው። ይህንን ህዝባዊ ተቃውሞ የኬንያ ቴሌቪዥኖችና የኦንላይን ሚዲያዎች በቀጥታ ሲያስተላልፉት ነበር። ይህንን ዘገብክ ተብሎ በመንግስት ወታደር የሚገደል ጋዜጠኛ ወደ እስር ቤት የሚወረወር ኤዲተር የለም።